ሰላም ጤና ይስጥልኝ ባለፈው ክፍለ ጊዜያችን ስለ ሜምበርስ ኦፍ ሶላር ሲስተም አይተናል ሜምበርስ ኦፍ ሶላር ሲስተም ውስጥ ሳርን ፕላኔት አስትሮይድ ሜትሮይድ እነዚህና መሰል የሆኑ ሌሎች አካላቶች እንደ ሳተላይት ያሉ ኮሜቶች እነዚህ ሁሉ የሶላር ሲስተም አባላቶች ወራ አካላቶች ናቸው ከዛ ሌላ ደግሞ ስለ እርዝ ስናይ ፕላኔቶች ውስጥ ተካተታለች እርዝ መቼ ነው የተፈጠረችው ኦሪጂን ኦፍ ዘ እርዝ ምን ይመስላል ሼፕ ምን ይመስላል የሚሉ ነገራቶችን በተጨማሪ ማይተናል የእርዝ ሼፕ ስፌሪካል ሼፕ ኦር ስፌር የሆነ ሼፕ አላት እርዝ ኖት ፍላት ኦር ፍላት ለጠፍጣፋ የሆነ ሼፕ የላትም የሚሉ ነገራቶችን ያየንበት ሁኔታ ነበር እንደዚሁ መጨረሻ ደግሞ ኤቪደንስ ኦፍ ዘ እርዝ ሼፕ የእርዝ ሼፕ ኤቪደንሶቿ ወይም ስፌርድ ሼፕ ናት እንዲባል ምክንያቶቹ ምንድናቸው የሚሉ ነገራቶችን አይተን መጨረሻ ላይ እዚህ ጋር ያላየነው አለ ኤቪደንስ ኦፍ ዘ ሼፕ የሚለው ላይ ምን ይላል when a ship approaches land the mast appears first then the hull ይላል እርዝ ወይም ምድር የምትባለው አካል ላይ when a ship approaches መርከብ ወደ ደረቁ የመሬት ክፍል በምትመጣ ሰዓት ከባህር ውስጥ ማለት ነው በሚመጣ ሰዓት the mast appears first mast የሚባለው እንደ አንቴና ያለው ከላይ ከዋና ከመርከቡ ሰዎች ከተሳፈሩበት ላይ ያለው ነገር እሱ ማስት ይባላል እሱ መጀመሪያ ይታያል ይህ የሆነበት ምክንያት ምንድነው ከሩቅ ሆነን እኛ ብናየው እሱ ነው የሚታየን ከዛ ቀጥስ ያለ በመጨረሻ ደግሞ ዘን ዘሐል ነው ወይም ፊዚካሉ የዋና አካሉ የመርከቡ አካል መጨረሻ እናያለን ያ የሆነበት ምክንያት ከሩቅ አይታየንም ነው ስለዚህ ከሩቅ ያልታየን ምክንያት ምንድነው መሬት ጠፍጣፋ አይደለችም ጎባጣ አይነት ወይም ስፌርድ የሆነ ሼፕ ስላላት ወዲያውኑ ማየት አልቻልንም የሚል ሐሳብ አሉ this observation shows the earth is curved not flat እነዚህ ሐሳቦች ወይም መረጃዎች እይታዎች ምድር ከርቭ እንደሆነችና ፍላት እንዳልሆነች ያሳያል ማለት ነው የዛሬ ዋና ርዕሳችን movement of the earth ነው የሚሆነው የመሬት እንቅስቃሴ ምን ይመስላል there is nothing stationary in the universe በዩኒቨርስ ላይ ማንኛውም አይነት አካላቶች ምን አይደሉም ስቴሽነሪ ወይም ደግሞ ስቴ የቆሙ ሳይንቀሳቀሱ የሚሆኑ አይደሉም ሁሉም አካላቶች ምንድናቸው እንቅስቃሴ ላይ ናቸው ነው the planets moons and other heavenly bodies in the universe rotate and revolve at different speed እነዚህ ፕላኔቶች ጨረቃዎች ሌሎችም በሶላር ሲስተም ውስጥ ያሉ አካላቶች በአጠቃላይ ምንድናቸው ሮቴት ያደርጋሉ ሪቮልቭ ያደርጋሉ ሮቴት ማለት መሽከርከር ነው ሪቮልቭ ማለት ደግሞ መዞር ነው በተለያየ ስፒድ ኦር ፍጥነትን ያደርጋሉ ነው earth has two movements ምድር ሁለት እንቅስቃሴ ያላት አንደኛ the movement are called rotation and revolution ይባላሉ rotation እና revolution ናቸው የearth movement rotation ምንድነው ስንል rotation ማለት is the movement of the earth on its axis ምድር በራሷ ዛቢያ የምትሽከረከረው ነገር rotation ይባላል ይህ ማለት አንድ ነገር ራሱ ሲሽከረከር በሌላ አካል ሳይሆን በራሱ ሲሽከረከር ይህ ምን ይባላል ሮቴሽን ይባላል ራሱ ሲንቀሳቀስ ማለት ነው በሌላ አካል ግን ያን ነገር ዙሪያውን ላይ ሲዞር ግን ይሄ ሪቮሉሽን ይባላል ሶ ሮቴሽን በራሱ ዛቢያ ምድር የምትሽከረከረው ነው takes or rotation of earth takes about 24 hours to complete one rotation around its axis ምንድነው በራሷ ዛቢያ እንድትሽከረከር 24 ሰዓት ይፈጅባታል ማለት ነው ይህ ምንድነው ስለዚህ ምድር መሽከርከሩ ያ 24 ሰዓት ወይም ደግሞ አንድ ቀን እንደሚፈጅባት ነው የሚያሳየው ማለት ነው earth rotates from west to east ምንድነው ሌሎች ፕላኔቶች አብዛኛው ፕላኔቶች ምህዋራቸው ወይም ኦርቢታቸውን ይዘው ከምዕራብ ወደ ምስራቅ እንደሚዞሩ ሁላ ምድርም ሮቴት የምታደርገው ምንድነው የምትሽከረከረው ከዌስት ወደ ኢስት ነው ማለት so the sun appears to rise in the east and set in the west ይሄም ፀሐይ በምዕራብ በምስራቅ ትወጣለች በምዕራብ እንድትገባ ደግሞ ትልቅ አስተዋጽኦ አለው የማን rotation of earth ማለት ነው ምክንያት ምንድነው ባጭር ቀለል ባለ በሆነ አገላለጽ እንገልጸው ለምሳሌ እኛ ልክ መኪና ውስጥ ሆነን በመኪና ከመስኮት ወደ ውጭ ስናይ ሌሎች አካላቶች መኪናውን በፍጥነት ስናየው ውጭ ያሉ አካላቶች ወደ ኋላ የሚሮጡ ይመስለናል ስለዚህ ምንድነው ልክ ምድርም
ከዌስት ወደ ኢስት በምትሄድ ሰዓት ፀሐይም ደግሞ ከኢስት ወጣ ወደ የት ትሄዳለች? ወደ ዌስት የምትሄድበት ሁኔታ አለ ማለት ነው። so its axis of rotation is tilted at angle of 23.5 or 23.1/2 ዲግሪ። ምንድነው ይሄ የሚያሳየው? ታይልትድ ማለት መዘንበል ወይ መንጋደድ ነው። ምድር በምትሽከረከር ሰዓት ተንጋዳ ነው የምትሽከረከረው ማለት ነው። ባትንጋደድ ኖሮ ቀንና ሌሊትም አይፈጠርም ነበር ማለት ነው። ይህ ማለት መሬት ፀሐይን ስትዞር የላይኛው ክፍል ወይም ሰሜኑ ወደ ፀሐይ ዘንበል እንደዚህም ፀሐይ ለረጅም ሰዓት ይታያል። ታውቃላችሁ ምንድነው? መሬት ፀሐይን በምትዞር ሰዓት በዚህ የላይኛው ክፍል የሚታይ ይሆናል ማለት ነው። so its axis of rotation is tilted at angle of 23.5 or 23.1/2 degree ታልት ታደርጋለች or ትንጋደዳለች ነው። ምንድነው ይሄ? ምድር በምትሽከረከር ሰዓት በራሷ ዛቢያ ወይም በምትዞርም ሰዓት ምን ትሆናለች? ትንጋደዳለች፣ ዘንበል ትላለች። ቀጥ ብላ አይደለም ምድር ልክ ኳስ ስንወረውረው እንደሚል ሳይሆን ምድር ተንጋዳ ምን ትሄዳለች። ይህ ሲባል ከኢኳቶር 0 ዲግሪ እስከ 23.5 ወይም 23.1/2 ዲግሪ ድረስ ያለውን ፓርት ወጣ ይላል ካያችሁ ማለት ነው። ያ ምንድነው? እንደተንጋደደች። ያ ደግሞ ምን ቀንና ሌሊት እንዲፈጠርም ትልቅ አስተዋጽኦ አለው ማለት ነው። ምክንያቱም በሰሜኑ ዞን ወይም በሰሜኑ ጫፍ ፀሐይ በሚያገኝ ሰዓት በደቡብ በኩል ደግሞ ምንድነው ዳርክ ሆናል። እንደዚሁም ደግሞ ዞሮ ደግሞ ደቡብ መልሶ ሲያገኘው ሰሜን ፓርት የነበረው ደግሞ ወደ ዳርክ ሄዳል ማለት ነው። ስለዚህ ቀንና ማታ ኦር ሌሊትም የሚፈጠርበት ምክንያት ይህ ነው ማለት ነው። ሌላ ኢፌክት ኦፍ ኤርዝ ሮቴሽን የኤርዝ ሮቴሽን ኢፌክቶች ውጤቶች ምንድናቸው? the rotation of the earth has the following effect የምድር መሽከርከር የነዚህ ውጤቶች ያመጣል። አንደኛ day and night የደይና የቀንና የማታ or የሌሊት መቀያየር as the earth rotates on its axis ምድር በራሷ ዛቢያ በምትሽከረከር ሰዓት half of the earth's face the sun ምንድነው ግማሽ ክፍሉ ፀሐይ ያገኛል። half of the earth's face away from the sun ግማሹ ደግሞ ምን ይሆናል? ከፀሐይ ይርቃል ማለት ነው። ስለዚህ ፀሐይ ያገኘው ቦታ ምንድነው ላይት አለ ቀን ይሆናል። ፀሐይ ያላገኘው ቦታ ደግሞ ምን ይሆናል? ሌሊት ይሆናል ማለት ነው። ዞሮ ሲመጣ ደግሞ መጀመሪያ ፀሐይ ያላገኘው ቦታ መልሶ ማን ያገኛል? ፀሐይ ሲያገኝ ያ ሌሊት የነበረውን ደግሞ ወደ ፀሐይ ይሆናል። እንደዚሁም ደግሞ ፀሐይ ያገኘው የነበረው ደግሞ ወደ ሌሊት የሚቀየርበት ሁኔታ አለ ማለት ነው። ሌላ high and low tide ይሄ high and low tide ማለት የሞገድ መውጣት ነው ወይም የባህር ሞገድ or የውቅያኖስ ሞገድ መውጣት ነው። ይህ ማለት high and low tide is a result of gravitational pull between the sun and the moon ነው። ልክ እንደሚታወቀው ፀሐይ እንደዚሁም ደግሞ መሬት እንደዚሁም ጨረቃ ምን ያደርጋል? ይሄ የመሳሳብ ባህሪ ይኖራቸዋል ማለት ነው። ይህ ማለት ሃይ ቲድ ማለት ወይም ደግሞ ሞገድ ወደ ላይ መውጣቱ መሬት በራሷ ዛቢያ ላይ ስትዞር or ሮቴት ስታደርግ ጨረቃ ያለችበትን አቅጣጫ ያለውን ውሃ ወደ ጨረቃ ይሳባል ማለት ነው። በዚህ ጊዜ የባህሩ ውሃ ከፍ ይላል። ሎው ቲድ በሚሆን ሰዓት ደግሞ ወይም ደግሞ የሞገድ መውረድ ይባላል። ይህ ውሃው ወደ አንዱ አቅጣጫ ሲሳብ በሌላኛው በኩል ያለውን ውሃ መጠን ይቀንሳል። ይህ ደግሞ ምንድነው ሞገዱን መውረድ ያሳያል ወይም የሞገድ መውረድ ይባላል ማለት ነው። ስለዚህ አንደኛው በኩል በግራቪቲ or በስበት ኃይል ሲወጣ አንደኛው በኩል ደግሞ ውሃውን የመቀነስ ሁኔታ ይኖራል ማለት ነው። እነዚህ when the earth rotates the sun and the moon pull ይስበዋል። however one of the force is usually stronger than the other አንደኛውን የበለጠ ጠንካራ የሚሆንበት ሁኔታ አለ። ይሄ በዚህ ሰዓት ደግሞ የሚታይ ሃይ እና ሎው የሆነ ቲድ የሚታይበት ሁኔታ or experience ይደረጋል or ተግባር ላይ የሚውልበት ሁኔታ ይኖራል ማለት ነው። በቀጣይ ክፍላችን ሪቮሉሽን ምንድነው የሚለውን ነገር እናያለን። ለዛሬ በዚህ በቃል ላይክ ሰብስክራይብ እና ሼር በማድረግ ለሌሎች ተደራሽ ለሌሎች እንዲደርስ አድርጉ። አመሰግናለሁ።